Çarçı. Atak ne kadar? नहीं अच्छा तो देख रहा हूँ Congra. Becca mami. ጋይስ ዛሬ እንግዲህ ማለት ነው የሚገርም ኢቨንት ተዘጋጅቷል። ምሳ ነው የተዘጋጀው። ሌት ሆኛለሁ ግን የሆኑ ስራዎች ነበሩን። ጆሲና ነው ፎንቲ ነበረው አብረው ማለት ነው እየዞርን ነው ያልነው። ይቅርታ ጠይቀን ወደ ኢቨንቱ እንገባለን ማለት ነው። ያቀባበል ነገር እያደረጉልን ነው። ያቀባበል ዝግጅት ነው የሚባለው። እንኳን ተፈታችሁ ዌልካም እንደዚህ አይነት ነገር ነው እና ያለን ምን አይነት ምግቦች እንዳሉ እርቦኛል። ከጧት ጀምሮ ምግብ አልበላሁም። እኔም አልበላሁም እርቦኛል አይደል? አበላለሁ ብለን ያወጣል እንዴ? በደንብ እንበላለን። ጽድት ያለ ምግብ ተዘጋጅ። አንተ ምር በኋላ አንተ ትበላለህ። ችግር የለም። አዎ ታዲያ ስናሳ የድምጽ ነው ፍራይዴ መኖር ነበር። ድንገተኛ ስለሆነ ነው እንጂ በጣም ቅዱስ እንደዚህ አልመሰለህም? ማርያምን እንግዲህ አቶ ጆሲ ተጠጥቷል እንደምትመለከቱት። ለምን ዊስኪ ለምን ጎልድ ሌቨል ይዤ አልመጣም ነው? እኔ ያው ብሉ ይዣለሁ መኪና ውስጥ ረስቶታል። እንያዝ واي واي اها كمي انا ተቀመጡ እንዴ አረፍ ሶሪ በጣም ስላልተፈጠነ ሃይ እንዴት ነሽ እናት ደህና ነሽ ሃይ Yani ne konuşacağım? Sen böyle bir şaşırtıcı yani. Yine